ሰላም ዛሬ ቻፕተር 2 ፓርት 2 ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን የሚለውን እናያለን። በባለፈው ቪዲዮ በትንሹ ለማየት ሞክረናል። ዛሬ ግን በዲቴይል ለማየት እንሞክራለን። የምናያቸው ነገሮችም ቤዚክ ተርሞች አሉ። ፍሪኩዌንሲ፣ ክላስ ኢንተርቫል፣ ክላስ ሊሚትስ፣ ባውንደሪ and so on። እነዚህን ደግሞ እንዴት ካልኩሌት እንደምናደርግም እናያለን። ሌላኛው ደግሞ አብሶሉት፣ ሪሌቲቭ እንዲሁም ኩሙሌቲቭ ፍሪኩዌንሲ ማለት ምን ማለት ነው፣ እንዴትስ ነው ካልኩሌት የምናደርገው የሚለውን በዚህ ቪዲዮ ለማየት እንሞክራለን። ለማስታወስ ያክል ፍሪኩዌንሲ ዲስትሪቢዩሽን ማለት አንድ ቫልዩ ወይም ግሩፕ ኦፍ ቫልዩስ በአንድ ዳታ ሴት ውስጥ ስንት ጊዜ ኦከር እንደሚያደርግ የሚያሳየን ቴብል ፍሪኩዌንሲ ዲስትሪቢዩሽን ቴብል ይባላል። ይህ ቴብል ደግሞ በክላስ ኢንተርቫልስ ግሩፕድ ከሆነ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ይባላል። ቤዚክ ተርሞችን ስንመለከት ፍሪኩዌንሲ አለ። ፍሪኩዌንሲ ማለት አንድ ቫልዩ በአንድ ዳታ ሴት ውስጥ ኦከር ያደረገበት ታይምስ ኦር ኦከር ያደረገበት ድግግሞሽ ቁጥር ድግግሞሽን የሚያሳየን ቁጥር ነው ፍሪኩዌንሲ። ክላስ ኢንተርቫል ማለት ደግሞ ዳታችን ግሩፕድ የሆነበት ሬንጅ ኦፍ ቫልዩስ ነው። ለምሳሌ ከ10 እስከ 19 ከ20 እስከ 29 ብለን ዳታችንን ግሩፕ ብናደርግ በእነዚህ ሬንጅ ኦፍ ቫልዩስ ግሩፕድ ስለሆነ ይህንን ክላስ ኢንተርቫል እንለዋለን። ክላስ ሊሚትስ የምንለው ደግሞ የክላስ ኢንተርቫላችን ስሞለስት ኤንድ ላርጀስት ኦር ደግሞ ፈርስት ኤንድ ላስት ቫልዩ የምንለው ክላስ ሊሚት ይባላል። በውስጡም ሎወር ሊሚት ኤንድ አፐር ሊሚት ይዟል። ሎወር ሊሚት ፈርስት ቫልዩ ነው፣ አፐር ሊሚት ደግሞ ላስት ቫልዩ ነው። ፎር ኤግዛምፕል ከ10 እስከ 19 ብለን ክላስ ኢንተርቫል ያወጣንለት ዳታ ቢኖር ሎወር ሊሚቱ 10 ነው፣ አፐር ሊሚቱ 19 ነው ማለት ነው። ሌላኛው ክላስ ባውንደሪ ነው። ክላስ ባውንደሪ ትሩ ሊሚትስ ኦፍ ኤ ክላስ ይባላል። ፎር ኤግዛምፕል ከ10 እስከ 19 ለሚለው ኤግዛምፕል ባውንደሪውን ካልኩሌት ስናደርገው 9.5 አፕ ቱ 19.5 ይመጣል። ይህን እንዴት ካልኩሌት እንደምናደርገው በኋላ ላይ በኤግዛምፕል እናየዋለን። ሌላኛው ደግሞ ክላስ ዊድዝ ነው ኦር ክላስ ሳይዝ የምንለው። ክላስ ዊድዝ ማለት በአፐር ኤንድ በሎወር ክላስ ባውንደሪስ መካከል ያለ ዲፈረንስ ነው። ኦር ደግሞ አፐር ክላስ ባውንደሪ ማይነስ ሎወር ክላስ ባውንደሪ ክላስ ዊድዝን ይሰጣል። ፎር ኤግዛምፕል 19.5 ማይነስ 9.5 ቅድም ካልኩሌት ባደረግነው ባውንደሪ ካልኩሌት ስናደርገው ክላስ ዊድዝ 10 ይሰጠናል ማለት ነው። ፍሪኩዌንሲ ቴብል ደግሞ ክላስ ኢንተርቫሎችን፣ ፍሪኩዌንሲዎችን፣ ኩሙሌቲቭ ፍሪኩዌንሲ፣ ሪሌቲቭ ፍሪኩዌንሲዎችን ሰመራይዝ አድርጎ የሚያሳየን ቴብል ፍሪኩዌንሲ ቴብል እንለዋለን። አብሶሉት ኤንድ ሪሌቲቭ ፍሪኩዌንሲ ነው ሌላኛው። አብሶሉት ፍሪኩዌንሲ ማለት ቅድም ፍሪኩዌንሲ ብለን ዲፋይን ካደረግነው ጋር ዴፊኒሽኑ ይመሳሰላል። አንድ ቫልዩ ኦር ክላስ በአንድ ዳታ ሴት ውስጥ ስንት ጊዜ ኦከር እንዳደረገ የሚያሳየን ቁጥር አብሶሉት ፍሪኩዌንሲ ይባላል። ለምሳሌ ከ10 እስከ 19 ባለው ሬንጅ ውስጥ 8 ተማሪዎች ስኮር ያደረጉ ቢሆን የነዚህ አብሶሉት ፍሪኩዌንሲ ኤግዛክት ፍሪኩዌንሲው ነው 8 ይሆናል ማለት ነው። ሪሌቲቭ ፍሪኩዌንሲ ግን ከአጠቃላይ ነምበር ኦፍ ኦብዘርቬሽን አንጻር የሆነ ስፔሲፊክ ፍሪኩዌንሲ ያለው ፕሮፖርሽን ኦር ፐርሰንቴጅ ሪሌቲቭ ፍሪኩዌንሲ ይባላል። ለምሳሌ ከ50 ተማሪዎች ውስጥ 10 ተማሪ ኤ ቢያመጣ የዚህ ሪሌቲቭ ፍሪኩዌንሲ ካልኩሌት ስናደርገው ስፔሲፊክ ቫልዩ ስፔሲፊክ ፍሪኩዌንሲውን 10 and for the whole total observation 15 ኦቨር አድርገን 10 over 50 times 100 ስናደርገው የዚህ የስፔሲፊክ ፍሪኩዌንሲ ወይም ደግሞ ኤ የመምጣት ቻንሱ 20% ነው ማለት ነው። በሌላ ኤግዛምፕል ሲምፕል በሆነ ኤግዛምፕል ክሊርሊ የሚያስረዳን ኤግዛምፕል አለ። ለምሳሌ አንድ ዩቲዩበር ሁለት አይነት ቪዲዮዎችን ፖስት ያደርጋል። ቱቶሪያል ቪዲዮዎችን እና ቭሎግ ቪዲዮዎችን ፖስት ያደርጋል። ስለዚህ ቪወሮቼ ምን አይነት ኮንቴንቶች ነው የሚመቻቸው የሚለውን ነገር ለማወቅ ሪሌቲቭ ፍሪኩዌንሲን ተጠቅሞ ካልኩሌት ማድረግ ይችላል። ለምሳሌ 300 ሰዎች ቱቶሪያሉን ቢያዩትና 200 ሰዎች ቭሎጉን ቢያዩት
የዚህ ሪሌቲቭ ፍሪኩዌንሲ ካልኩሌት ሲያደርጉ 300 ሰዎች ቲቶሪያል አይተውታል ዴን አጠቃላይ ከ500 ናቸው ከ500 300 ሰዎች ቲቶሪያሉን አይተውታል 300 ሰዎች ኦቨር 500 which equals to 0.6 or 60% የሚሆኑ ሰዎች ፕሪፈር የሚያደርጉት ቲቶሪያሉን ነው ማለት ነው so the rest 40% ደግሞ vlog ነው የሚያዩት so በዚህ በሪሌቲቭ ፍሪኩዌንሲ ካልኩሌት አድርጎ ኦዲየንሱን ሳቲስፋይ ማድረግ ይችላል ማለት ነው በኤግዛምፕል ደግሞ እስኪ እንዴት ካልኩሌት እንደምናደርግ ለምሳሌ 30 ተማሪዎች ውጤት የሚያሳየን ቴብል ነው ክላስ ኢንተርቫሉ እና ክላስ ሊሚቱ ምንም ልዩነት የለውም ፍሪኩዌንሲያችን ደግሞ ወይም አብሶሉት ፍሪኩዌንሲ ብሎ እዚህ ጋር ያስቀመጠው ፍሪኩዌንሲያችን ነው ሶ አሁን ክላስ ባውንደሪን እንዴት ነው ካልኩሌት የምናደርገው የምንለው ስናይ ካልኩሌት የምናደርገው የኔክስት ክላሱን ሎወር ሊሚት in case this የመጀመሪያው ክላስ ይሄ አለ የኔክስት ክላሱ ሎወር ሊሚት 50 አለ ማይነስ የመጀመሪያው ክላስ አፐር ሊሚት 49 አለ ሲካፈል ለሁለት እናደርጋለን ኔክስት ክላስ ሎወር ሊሚት ሲቀነስ የመጀመሪያው ክላስ አፐር ሊሚት ሲካፈል ለሁለት ያገኘነውን ቫልዩ ደግሞ ሎወር ሊሚቱ ላይ ማይነስ እናደርጋለን አፐር ሊሚቱ ላይ ፕላስ እናደርጋለን ይሄ በተመሳሳይ መልኩ የቀጣዩንም ስንሰራ የኔክስት ክላስ ሎወር ሊሚት ማይነስ የመጀመሪያው ክላስ አፐር ሊሚት እንደዚህ አድርገን ሲካፈል ለሁለት አድርገን ስንሰራ የምናገኘው ቫልዩ ተመሳሳይ ነው እና 0.5 እናገኛለን ሶ 0.5ን ከ40 ላይ ስንቀንስ 39.5 ይመጣል ፕላስ ስናደርግ ደግሞ 49.5 ይመጣል በዚህ መልኩ ክላስ ባውንደሪ ካልኩሌት እናደርጋለን ክላስ ዊድዝ ማለት ደግሞ the difference between upper class boundary and lower class boundary ነው 40 ይሄ ማለት 49 ሲቀነስ 49.5 ሲቀነስ 39.5 ክላስ ዊድዝ 10 ይሰጠናል 59.5 ሲቀነስ 49.5 ክላስ ዊድዝ 10 ይሰጠናል በዚህ መልኩ ክላስ ዊድዝን ካልኩሌት እናደርጋለን አብሶሉት ፍሪኩዌንሲ ሜዠር ኦብዘርቭ አድርገን ጋዘር ያደረግነው የዳታችን ፍሪኩዌንሲ ነው ኦሬዲ ጊቭን የሆነ ነገር ነው ሪሌቲቭ ፍሪኩዌንሲን ካልኩሌት ስናደርገው ደግሞ የ30 ተማሪዎች ውስጥ 5 ተማሪዎች ሬንጅ ከ40 እስከ ኦር 5 ተማሪዎች ከ40 እስከ 49 አምጥተዋል ይሄንን ሪሌቲቭ ፍሪኩዌንሲውን ካልኩሌት ስናደርግ 5 over 30 which equals to 0.17 or 17% እናመጣዋለን ይሄን ቅድም ባየነው ምሳሌ መሰረት ካልኩሌት እናደርጋለን ማለት ነው የቀጣዩም 8 over 30 10 over 13 ካልኩሌት ስናደርጋቸው እነዚህ በፐርሰንቴጅ ማስቀመጥ እንችላለን ማለት ነው ሰመራይዝ ስናደርገው አብሶሉት ፍሪኩዌንሲ ማለት አንድ ቫልዩ ኦር ክላስ በአንድ ዳታ ሴት ውስጥ ኦከር ያደረገበት ድግግሞሽ ቁጥር ነው አብሶሉት ፍሪኩዌንሲ ሪሌቲቭ ፍሪኩዌንሲ ደግሞ out of total observation and specific frequency appear ያደረገበት ወይ ኦከር ያደረገበት percentage or proportion relative frequency ይባላል ክላስ ዊድዝ ደግሞ upper class boundary minus lower class boundary class width ይሰጠናል ማለት ነው ሌላኛው ደግሞ cumulative frequency ነው cumulative frequency የምንለው ከፈርስት ክላስ ጀምሮ እስከ ወደ ላስት ክላስ ስንሄድ ያሉትን ፍሪኩዌንሲዎች አድርገን የምናገኘው ነው ይህም ደግሞ የሚያገለግለን cumulative frequency ከተወሰነ ስፔሲፊክ ክላስ ኦር አሁን ለምሳሌ በዚሁ ኤግዛምፕል ስንመለስ አሁን ለምሳሌ ከ70 በታች ያመጣ ስንት ተማሪ አለ ብለን ብንጠየቅ ሶስቱ
ክላስ ከሰባ መጥቶ ከሶስቱ ክላስ ላይ ነው የሚያልፈው ማለት ነው። 40 50 60 ሶ እዚህ ጋር 5 ተማሪ አለ። 5 ሲደመር 8 13 አለ። 13 ሲደመር 10 23 ተማሪ አለ ማለት ነው። ከሰባ በታች ያመጣ 23 ተማሪ አለ። በዚህ መልኩ ከሰባ በላይ ሰባና ከሰባ በላይ ያመጣ ተማሪ ስንት አለ ብለን ካልኩሌት ብናደርግ 4 እና 4 አለ 3 አለ 7 ይሆናል። እንደዚህ አይነት ስፔሲፊክ የሆኑ ነገሮችን ኢንፎርሜሽኖችን ጋዘር ለማድረግ ኩሙሌቲቭ ፍሪኩዌንሲ እንጠቀማለን። ሶ ኩሙሌቲቭ ፍሪኩዌንሲ ማለት ባጭሩ ካልኩሌት የምናደርገው ከፈርስት ክላስ ጀምሮ ወደ ታች ስንሄድ ያሉትን ፍሪኩዌንሲዎችን አድ እያደረግን ነው። ይሄም ደግሞ ኩሙሌቲቭ ፍሪኩዌንሲ በሁለት መልኩ ነው ኤክስፕረስ የሚደረገው። አንደኛ ለዛም ኩሙሌቲቭ ፍሪኩዌንሲ እና ሞርዛን ኩሙሌቲቭ ፍሪኩዌንሲ ነው። ለዛን ሲሆን አሁን እንዳየነው ከፈርስት ክላስ ወደ ከረንቱ ክላስ አድ እያደረግን እንሄዳለን ፍሪኩዌንሲዎችን። ሞርዛን ሲሆን ደግሞ ከመጨረሻው ክላስ ወደ ፈርስት ክላስ ማይነስ እያደረግን ፍሪኩዌንሲዎችን እንሄዳለን በዚህ መልኩ ማለት ነው። አንድ እየተውን አሁን ለምሳሌ 30 አለ 30 ዳይሬክትሊ እናወርድና አራትን እንተዋትና 3ን ነው አምጥተን እዚህ ጋር የምንቀንሰው 27 ይሆናል። ዜን 27 እናወርድና ደግሞ አራትን ነው አምጥተን የምንቀንሰው። በዚህ መልኩ ሞርዛን ኩሙሌቲቭ ፍሪኩዌንሲን ካልኩሌት እናደርጋለን ማለት ነው። መጨረሻ ላይ 13 አለ። ከ13 ደግሞ 5ን ትተን 8ን አምጥተን ስንቀንስ 5 ይመጣል። በዚህ መልኩ ሞርዛን ኩሙሌቲቭ ፍሪኩዌንሲን ካልኩሌት ማድረግ እንችላለን። ሌላኛው ደግሞ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽንን የምንጠቀምበት ምክንያት ለምንድን ነው የምንጠቀመው የምንለውን ካየን ትላልቅ ዳታዎችን ለአንደርስታንዲንግ ኢዚ እንዲሆን ያደርግልናል። ፓተርኖችን ደግሞ ክሊርሊ እና ኢዝሊ አይደንቲፋይ እንድናደርግ ያደርግልናል። እንዲሁም ደግሞ ሚን፣ ሜዲያን፣ ሞድ፣ ቫሪያንስ እና የሚሉትን ካልኩሌት ለማድረግ ይጠቅማል። ኦር ካልኩሌት ስናደርግ ኢዚ ያደርግልናል። እንደገና ደግሞ ዳታችንን ሰመራይዝ አድርጎ ያቀርብልናል። በዚህ ምክንያት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽንን እንጠቀማለን። ለዛሬ የያዝኩት ይሄ ነው። አብራችሁኝ ስለነበራችሁ ቴንኪው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቴንኪው።